ጤና ይስጥልን የአደይ ኒውስ አድማጭ ተመልካቾቻችን፣ እንደተለመደው አዳዲስና ወቅታዊ መረጃዎቻችንን ይዘንላችሁ መጥተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። የፌዴራል ዋና ኦዲተር በስራ ላይ ሽጉጥ እየተመዘዘበት እንደሆነ ገለጸ። መስሪያ ቤቱ የኦዲት ስራውን በሚያከናውንበት ወቅት መሳሪያ እየተመዘዘበት ቢሆንም ዋና ኦዲተር ወይዘሮ መሰረት ዳምጤ ተናግረዋል። ያንን ባለመረዳት ሊሆን ይችላል ወይም ሌላ ገጽ አካል እንዳላናቅም ለጊዜ አላደረሳችሁም ተብሎ ኦዲተሮቻችን ታስሩ። ሌሎችም አሉ። አሁን የኦዲት በመንግስት ተቋማት ብቻ ሳይሆን በግል ተቋማትን ጭምር ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ነው የሚመጡ። እኛ ግን አንበገርም ሽጉጥ። መስሪያ ቤቱ በናሙና ካያቸው 4 ዩኒቨርሲቲዎች የሚያስገነቧቸው ግንባታዎችና 147 የመስኖ ፕሮጀክቶች ከ1 ዓመት እስከ 7 ዓመት የዘገዩ መሆናቸው 296 የመንገድ ፕሮጀክቶች ውስጥ 4 ዓመትና ከዛ በላይ የዘገዩ፣ ከዚህም ውስጥ 127 ፕሮጀክቶቹ ያሉበት ደረጃ የሚያሳይ መረጃ ያልተገኘላቸው መሆኑ፣ ከ267 ቢሊዮን ብር በላይ ተጨማሪ በጀት የጠየቁ 20 የሚሆኑ የኤሌክትሪክ ኃይል ፕሮጀክቶች መኖራቸውና 9 ፕሮጀክቶች ከ100% እስከ 200% ተጨማሪ በጀት ያስከተሉ በመሆናቸው መጀመሪያ ከተመደበላቸው በጀት ከ78% እስከ 760% ተጨማሪ ተደርጎ ብር 17 ቢሊዮን 254 ሚሊዮን 150,114 ተጨማሪ ገንዘብ የጠየቁ በመስኖና በዩኒቨርሲቲዎች የሚከናወኑ ፕሮጀክቶች መኖራቸው፣ በእቅድ ከተያዘ በጀት ብር 13.2 ቢሊዮን በላይ ተጨማሪ በጀት የወጣባቸው ከ180 በላይ የመንገድ ፕሮጀክቶች መኖራቸው፣ ከዚህም ውስጥ ከ75% በላይ ተጨማሪ የወጣላቸው የመንገድ ፕሮጀክቶች መኖራቸውን ዋና ኦዲተሯ በሪፖርቱ ተናግረዋል። ውድ የአደይ ኒውስ ቤተሰቦች የሰዓቱ መረጃዎቻችን ይህን ይመስሉ ነበር። በሌላ መረጃ እስክንገናኝ ሰላም ቆዩልን።